በአድዋ ጦርነት ወቅት የተፈጸሙ 4 የሚያስገርሙ ነገሮች። በተለይ አራተኛውን ጭንቅላታችሁን ነው የሚያዞረው። አንደኛ፣ ከባድ የሌሊት እቅድ። ጣሊያኖች በዘመናዊ ካርታ ተማምነው በሌሊት ሊያጠቁ ሲጓዙ፣ የኢትዮጵያ መሪ ግን የጠላትን ካርታ ውሸት የሚያደርግ የተፈጥሮ አጥር ተጠቀመ። ሁለተኛ፣ የውሃ መድረክ ምስጢር። እቴጌ ጣይቱ የጠላትን የውሃ ማከማቻ በመቁረጥ ጣሊያኖች በረሃብና በውሃ ጥም እንዲያልቁ ወይም እንዲደካከሙ አድርጋለች። ይህ ብልሃት የጦርነቱን አቅም ሙሉ በሙሉ የቀየረው ወታደራዊ ሳይንስ ነበር። ሶስተኛውንና አራተኛው እጅግ የሚያስገርም ታሪክ ከመስማታችሁ በፊት አካውንቱን ፎሎ ማድረጋችሁን እንዲሁም ቪዲዮውን ላይክ ማድረጋችሁን አትርሱ። ወደ ቀጣዩ እንለፍ። ሶስተኛው የሐሰት መረጃ ዘመቻ። አፄ ምኒልክ ጦሩ ተበታትኗል፣ ንጉሱ ታሟል የሚል የሐሰት ወሬ በሰላዮች አማካኝነት ለጣሊያኖች እንዲደርስ አደረገ። ጣሊያኖችም ተዘናግተው ሲመጡ ግን የጠበቃቸው በሚሊዮን የሚቆጠር እጅግ ሰራዊት ነበር። አራተኛውና የመጨረሻው ዓለምን ያስደነገጠ ዜና። ጦርነቱ እንዳለቀ ጥቁር ህዝቦች ነጭን አሸንፏል የሚል ዜና በአውሮፓ እንደደረሰ በጣሊያን በሮም ከተማ ህዝቡ መንግስት ላይ አመፀ። የጣሊያን ጠቅላይ ሚኒስትር ወዲያውኑ ከስልጣን ለመውረድ ተገደዱ። ይህ በታሪክ የመጀመሪያው ጥቁር ህዝቦች ነጭን ያንበረከኩበትና ከስልጣን የገለበጡበት ድል ነው። አድዋ የጀግንነት ብልሃት ብቻ ሳይሆን የጥልቀት ብልሃት ውጤት ነው። ይህን የኩራት ታሪክ ለሁሉም እንዲደርስ ሼር ማድረጋችሁን አትርሱ። መልካም የአድዋ በዓል።